መልካም ዜና ሕፃን ልጅ ተሰጥቶልናል፣ ወንድ ልጅ ተወልዶልናል፣ ኃላፊነትም በጫንቃው ላይ ነው። ይህንን ድምጽ የምትሰሙ ሁላችሁም ይህንን ቪዲዮ 20 ጊዜ ኮፒ ሊንክ እያደረጋችሁ ሌሎች ሼር እያደረጋችሁ አሜን አሜን ተወልዷል እያላችሁ ጻፉ። የተወለደውን ንጉስን የምናወድስበት መሲሁን የምናከብርበት ልዩ የሆነ የገና በዓል አስመልክቶ የተዘጋጀ ፕሮግራም በቤተ ክርስቲያናችን ቅጥር ግቢ ውስጥ ተዘጋጅቷል። እነሆ ሐሙስ ከፊታችን ሐሙስ ከ4 ሰዓት ጀምሮ ሙሉ ቀን የሚቆይ ፕሮግራም ስጦታን ያገኘንበት ስጦታንም ደግሞ የምንቀበልበት በነገሮቻችን ሁሉ የእግዚአብሔርን እጅ የምናይበት ከስጦታው ጋር የምንገናኝበት ትንቢታዊ አዋጅ የምናወጣበት ልዩ ፕሮግራም ስለተዘጋጀ ይህንን ቪዲዮ የምትመለከቱ ሁላችሁም አዲስ አበባና በአዲስ አበባ ዙሪያ ላይ ያላችሁ ሁላችሁም ሐሙስ ከ4 ሰዓት ጀምሮ ሙሉ ቀን የሚቆይ ፕሮግራም ነው። ሁላችሁም ተጋብዛችኋል። አድራሻ ሰሚት ፍየል ቤት ከፍ ብሎ ጸዲ መድኃኒት አጠገብ ሀሌታ ውሃ ጎን ላይ ነው ቤተክርስቲያኗ የምትገኘው፣ ወይም መስጊድ ፊት ለፊት ነው የምትገኘው። ሁላችሁም ተጋብዛችኋል። ጌታ ኢየሱስ ክርስቶስ ተወልዶልናል። አዳኛችን ተወልዶልናል። ከድቅድቅ ጨለማ ወደ ብርሃን ያመጣን ተወልዶልናል። ደስ ይበላችሁ፣ ደስ ይበለን። ማንም ሰው እንዳይቀር ጌታ ኢየሱስን እናመልከዋለን፣ መሲሁን እናመልከዋለን። ተባረኩ።